galmala Ethiopia fakkenyummaa cimsa tarsimo ida amun biyo ficheesisa መሬትን ያርሶ አደርና ያርብቶ አደር የኢኮኖሚ መጠቀሚያ በማድረግ የሰራናቸውን ስራዎች ብቻ ለመግለጽ የዛሬ 8 ዓመት በኢትዮጵያ ይታረስ የነበረው የመሬት መጠን በመኸር ብቻ ወደ 13.8 ሚሊዮን ሄክታር ገደማ ነው። በመሬት ይዞታ ማሻሻልና ባወጣናቸው የህግና የአሰራር ማቀፎች 20 ሚሊዮን ሄክታር ማድረስ ችለናል። ከዚህ ውስጥ ደግሞ በዚህ አሰራር በአዋጁ በተቀመጠው አካሄድ ከ500,000 ሄክታር በታች የነበረው በክላስተር የሚለማውን 13 ሚሊዮን ሄክታር ማድረስ ችለናል። ኢትዮጵያ ከውጪ ታስገባ የነበረው በየአመቱ ከ1 ቢሊዮን የአሜሪካ ዶላር በላይ አውጥታ የምታስገባውን ስንዴ በአገር ውስጥ አምርተን መተካት ችለናል እና ምናልባት መረጃ ስለሌላቸው ሊሆን ይችላል እንጂ ይሄ ትልቅ ውጤት የመላው ኢትዮጵያውያን አርሶ አደሮችና አርብቶ አደሮች ጥረት ስለሆነ ብልጽግናን ለማጥላላት ተብሎ ይሄንን ጥረትና ውጤት ማንኳሰስ ተገቢነት አለው ብለን አናምንም። ከዛም ባለፉት 8 ዓመታት ብቻ ባደረግነው እንቅስቃሴ የግብርና ጂዲፒ በ56% እድገት አሳይቷል። የሰው ኃይል ምርታማነታችን 47% ጭማሪ አሳይቷል። መሬት ላይ ደግሞ በአረንጓዴ አሻራ በአፈርና ውሃ ጥበቃ በሰራናቸውና መሬትን ጠብቆ ለትውልድ ለማስተላለፍ ባደረግነው ርብርብ 33.6 ሚሊዮን ሄክታር በስነ አካላዊና በባዮሎጂካል መንገድ መሬትን እንዲያገግም ለልማት እንዲውል ማድረግ ችለናል። ይሄ ሁሉም ሀገራት የመሰከሩበት ኢትዮጵያ ከዚህ የተነሳ ዓለም አቀፍ ዕውቅናን አግኝታ ኮፕ32ን የሚያክል ትላልቅ ዓለም አቀፍ መድረኮችን እንድታስተናግድ እድል ያገኘችበትና ብሔራዊ ኩራት የሆነ ነገር ነው። ስለዚህ ከፓርቲዎች ጋር ባለን የሀሳብ ልዩነት ብቻ የተሰራውን ነገር ለማንኳሰስ የሀገር ኩራት የአርሶ አደሮችና የአርብቶ አደሮቻችን የጥረት ውጤት የሆኑ ነገሮችን ማንኳሰስ ተገቢነት አለው ብለን አናምንም።